ልትሰሪ መጣሽ? ምንድነው ምናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ። አለሰ ነግራታለሁ። የለችም እንዴ? የለችም። ወጣለች። እንዴ ሻውን ብትመጣስ? እሺ አንቺ ምን ሆነሽ ነው? ትምጣ። ፈረዱ ከኔ ልጅ አለ ከሷ ግን ዲኮሽ ይሁንሽ ነው ብትመጣስ? እሺ ጠንቀቀበል እሱን ነው እንዴ? ታዲያ ምን ነው? አይ እኔ ደግሞ ስታፈጭብኝ እኮ ምን ተፈጠረ ብዬ ነው። በጣም ተጠንቀቃት። እኔ ስለማውቃት ነው። አረ እንዴ በእንደዚህ አይነት ነገርማ እኔ ወደ ያሳስብሽ እንዴ? አውቃለሁ አንተ ጠንቀቃ ነህ። ቢሆንም ግን መጠንቀቁ አይከፋም። አዎ እውነት ነው እንዴ? እኔም እኮ ስትመጣብኝ ሂጃ ይባል ነገር ሆኖብኝ እኮ ነው። እኔ ወድ ተጨንቀህብኝ ነበር አይደል? ለምን ደመጣሽ ግን እኮ አልነገርሽኝ። ዋናውን ነገር ሳልነግርሽ አይደል? ናፍቆት ነው ያስረሳሽ። ምን ባክሽ አንዱ አዳማ ማቀባለ ተዳር ስራ ላይ አስቀጥረኝ ጠርቶኝ እኮ ነው። አንቺ ግን ተይ፣ ይሄ ከባለ ተዳር ጋር ነገር ይቅርብሽ። ማን ከህፃን ጋር ይጫወታል? ምራቁን ዋጥ ያደረገ ነው እንጂ ጥሩ። ተይ ግን እንደዚህ አታድርጊ። ጥሩ እኮ አይደለም ላንቺ። አሁን እኮ በዚህ ሰዓት ማግቢያ ጊዜሽ ነበር። አንቺማ ምን አለብሽ? አማንን የመስተለፍ ባል አግኝተሽ እኛም ምከሪ። ፈጣሪ ይመስገን። እኔማ ፈጣሪ የሰጠኝን እድል የተጠቀምኩበት። ለእኛም ቀን ይወጣል እንግዲህ ተስፋ እንቆርጥም። ሁሌም ቀን እንደወጣልሽ ነው። አንቺ አትጠቀሚበትም እንጂ። እውነትሽን እኮ ነው ቅድስቴ። የምር አሁን እንኳን በደንብ ነው የምጠቀምበት። በቃ ቶሎ እመልሳለሁ። እሺ እየጠበቀኝ ነው። እሺ ዮሐና ሳትነግረኝ ሳትደውልልኝ መምጣቷ በጣም ገርሞኛል። ምንም አልተዋጣልኝም። የሰጠችኝ ምክንያት አጥጋቢ አይደለም። ብቻ የሆነ ነገር አለ። ችልሽ በሩቅ ነው። ከዩኒቨርሲቲ ጀምሮ ከባለ ትዳር ወንዶች ጋር ያላት ነገር አይጣል ነው። እኔም ፈጣሪ የሰጠኝን ትዳር በእኔ ምክንያትማ መበተን የለብኝም። በጣም መጠንቀቅ አለብኝ። እሷን ለምን እንደመጣሽ ማወቅ አለብኝ። ቅድስት መንቃት አለብሽ። ሰለቢያ እንዴት ዋልሽልኝ? እኔ ወድ ለነች ጓደኛሽ እኮ እንዲሁ እያደረቀችኝ
ምን ሆንሽብኝ? ነድ ትንሽ አሞኝ። እኔን ይመመኝ፣ እኔን አይዞሽ። ኧረ ለምን አንተ እኔን እንደጀመረ ይመመኝ እንጂ። እና ምን ላምጣልሽ? እሺ ምንም ሻወር ስወስድበት ይለቀኛል። እኔም እሱን ነው ፈልገው፣ እንዲሻልሽ ነው ፈልገው። እሺ በቃ ሻወር ልሰድና አንዳንድ ነገሮችን ልስራ። እንዴ የምን መስራት ነው? እኔ ሁሉንም እሰራለሁኝ። እንዴ አንተ ደግሞ እንግዳ አስቀምጬ እንዴት ነው ቁጭ ብለው? ይልቅ እቺ ትንሽ ልስራ። ታወቃት ዮሐና ትባላለች። እንዴት ነሽ? ዮሐና እባላለሁ። እሱ ደግሞ አማን ይባላል። ባለቤቴ ነው። ባለሳሳት የባለቤቴ ጓደኛ ነሽ? ምን ጓደኛ ብቻ እህቴም ጭምር። ደስ ይላል በጣም ስለተዋወቁ ደስ ብሎኛል። ያኔ አማንን ስታስተዋውቂኝ የቤት ሰራተኛ ነበርሽ። አሁን ደግሞ ሚስቱ ነሽ። እኔ ዮሐና አይደለሁም። ማማንን ራሴ አድርጌ ወደ ቀድሞ ሰራተኛሽ መልስሻለሁ። ወይኔ አማን። እሺ አሁን እውነት ዮሐናን እንዳለችው ልጁ የኔ ከሆነ ለመቅዲ እንዴት ነው ምላት? ምን ብዬ ነው መነግራት? እሺ ወይኔ ቅሌት፣ ወይኔ ቅሌት፣ ወይኔ ቅሌት። በምን ቀን ነው አዳማ ሄድኩት? ምን አይነት የተረገመ ቀን ነው? እሺ መጠጥ ነው ደግሞ ጉዴ ሰራኝ። እኔ በመጠጭ አረፈጣ አምላኬ ነው። እኔ አሁን ብቻ አስተካክልልኝ። ስብስብ ብዬ ነው ቁጭ ነው። ምን ከዚህ በኋላ ወይ ዛሬ በጣም ደስ ብሎኛል። የላክሽን ሆስፒታል እኮ የዲኤንኤ ውጤቱን ሰርቶ ሰጥቶኛል። አዎ ልጁማ ማን ነው? ይሄው ለውጭ ያወጣሽው እኮ አንቺ ማማንን እኔም ደግሞ ቅድስት ለመበቀል ነው። አረ ገና አልነገርኩትም። ላሳየው እየገባው ነው። በቃሽ ከነገርኩት በኋላ አሳውቅሻለሁ። እሺ ጥሩ ዜና ጠብቂ። ቻው። ምን ተፈጠረ? ልጁ የኔ አይደለም ተባልሻ? ያንተ ነው እንጂ ያው ነው የዲኤንኤ ወረቀት። አይሆንም፣ ይሄም አይሆንም፣ በፍጹም አይሆንም። ሆነ እንጂ እኔ ፍቅር ሆነ። እሺ አሁን ለቅድስት ምንድን ነው የምላት? ምንድን ነው የምነግራት? ሰላም ነሽ? ደህና ነኝ። ታቻኩልሽ ስጠሪኝ እኮ ያመመሽ ነው መሰለኝ። አላመመኝ። እና ምንድን ነው? በጣም ደስ ብሎኝ ነው። እንኳን ደስ አለሽ። ምን ተገኘ? አማን ቤታችንን ትዳራችንን የሚያውቅልን ነገር አግኝተናል። በጣም ደስ ይላል። ምንድን ነው? አልኩሻለሁ። አልኩሻለሁ።
አይዞሽ ተረጋጊ፣ አትደንግጪ፣ አልጎዳሽም። ቆይ ማነው አንተ? አብርሃም እባላለሁ፣ የአማን ጓደኛ ነኝ። እሺ እና መኝታ ቤት ውስጥ ምንድን ነው የምትሰራው? ቅድስቴ አንቺ ራሱ እዚህ ምን ትሰሪያለሽ? አብርሽ ቅድስቴ ቅድስቴ አለሽ ቅድስቴ ቅድስቴ አለሽ? አብርሽ በህይወት አለ? አዎ ያላምንም አብርሽ ቅድስቴ ተመስገን ናቴ። እዚህ ምን ሰራለህ? ይኸው ዛሬ ተገናኘን። ተመስገን ቅድስቴ። አሁንም አረፍዷል። ዛሬ ግን አብረኸኝ ቼክአፕ መጣ ደስ ይለኝ ነበር። መጣሁ አልመጣሁ ምን ያደርግልሻለሁ? ምን ማለት ነው? የልጅ አባት አይደል እንዴ? ልጅ አትበይኝ በእናትሽ። ምን ልበል ታዲያ? ያንተን ደግሞ አረጋግጫቸው ይላል። በእናትሽ እኔ ለራሴ በጣም በብዙ ነገር ጭንቅላቴ ውጥር ብሎ ልፈነዳ ደርሻለሁ። አይዞሽ የኔ ፍቅር፣ እኔና አግብተህ ከልጃችን ጋር አብረን እንሰራ ነው። ወይኔ ታድለሽ አንቺ ትቀልጃለሽ። ምን አለብሽ ለነገር? እንደዚህ አትበላ፣ አለዚያ ለእሷ ነገር ይገላግላል። እንደዚህ አትበይ፣ እንደዚህ በፍጹም እንዳታደርጊ እኮ የምትባለውን ዝም ብለህ ማድረግ ነው። እሺ ምን ላድርግ? እንደዚህ ስትሆን ነው የሚያምርብህ። ደግሞ እምሮኛል። ምን አማረሽ ደግሞ? አንተም መምታት በኩርኩም ማለት። እሺ ምን አማራጭ አለኝ? እሺ አሳዛኝ። እንዴት ብዬ ነው አንተም ጨክነው? እሺ እንግባ፣ በቃ እኔ ደክሞኛል። አንተ ግባ፣ እኔ ስልካችን ምትወሽ። እሺ አትደንግጥ፣ ራሴው ነኝ። እንዴት መጣ እንዴ? ጓደኛህን እንደዚህ ነው እንዴ የምትቀበለው? ማለት በጣም ገርሞኝ እኮ ነው። የድሮ ጓደኛዬ ናፍቆኝ ልጠይቅ መጣሁ። እሺ እና እንዴት ነህ ታዲያ? ድንጋጤ ነው ወይስ ምንድን ነው? ምኑ? ሰላም ሳትለኝ እኮ ነው የተቀመጥከው። አይ ትንሽ ስራ ደክሞኝ ስለመጣሁ ዘንግቼው ነው። ደግሞ ሚስትህን ፈተህ ሌላ ሚስት አግብተሃል። አዎ አንዳንድ ነገር አላግባባንም ነበር፣ ተለያየን። ይችኛዋ ግን በጣም ቆንጆ ናት። አዎ በጣም ቆንጆ ናት። እኔ የምልህ ምነው ችግር አለ? አይ ችግር የለም፣ ግን አመጣትህ ልትቆይ አይደለም? ብዙም አልቆይም። የሆነ አንድ ማስጨርሳቸው አንዳንድ ነገሮች አሉ። እሱን ስጨርስ እሄዳለሁ። አማን ይሄታል። አዎ እንዴት ነሽ? ተዋወቃችሁ? አዎ ተዋውቀናል። ደስ ይላል። እና እንዴት ነሽ? አለሁ። በጣም ቆንጆ ሚስት ነች ያለች። ኧረ እኔ ነኝ እንደውም ቆንጆ ባል ያለኝ። አዎ በጣም ቆንጆ ሚስት ነች ያለች። የት ሆናችሁ? እንዴት ነሽ? ሰላም በቃ እናንተ አውሩ። እኔ ትንሽ ደርሳ መጣ። እሺ እሺ
የቱ ምን ተርበተበሽ ታዲያ? ትተዋወቃላችሁ እንዴ? ኧረ እኔ ከዚህ ቤት ውጭ ራሳችሁ አላውቅም። እኔ ግን ውስጤ ደስ አላለሁ። እንዴ ከዚህ ቤት ውጭ የታይተሹ ነው ደስ ያላለሽ? እኔ እንጃ ውስጤ ደስ አላለሁ። ብቻ እቺ ደግሞ መጥፎ ነገር ሁሌ ማስተካከል ጀመርሽ። ያልጠረጠረ ተመነጠረ ሲባል አልሰማሽም? ምንም ሆነ ምንም የባሌ ጓደኛ ነው። የባሌ አሁን ቀልዱን ትተሽ ብታግዢኝ ይሻልሻል። እሺ ሄሎ ማርቲ፣ አለሁልሽ። እንዴት ነሽ? ደህና ነኝ። አዲስ ነገር ተፈጥሯል። ስለ እርግዝናው ነግሬዋለሁ። በዛ ላይ ደግሞ የሆነ አዲስ ሰው መጥቷል። እኔ እንጃ አላውቅም። ያማና የቅዱስ ፊት ላይ ጥሩ ነገር አይነበብም። የሆነ ነገር አለ። አዎ እሱማ በደንብ ነው የማጣራው። በቃ እሺ፣ አጣርቼ እደውልልሻለሁ። እሺ እሺ። እርግዝናው መሰለኝ ሰሞኑን እግሬን በጣም እያመመኝ ነው። እንዴ እኔን የመሰለ ማሳጅስት ባል እያለሽ እንዴት እኔ የምልህ አማን፣ ከአብርሃም ቤት ነው የምትተዋወቁት? እኔና አብርሃም አንድ መስሪያ ቤት ነበር አብረን የምንሰራው። አንድ ቀን ግን አብርሃም መስሪያ ቤት ውስጥ በሰራው ስህተት ጠፍቶ ነበር። ከዛ በኋላ ጭራሽ አልተገናኘንም። ልትፈልገውም አልሞከርክም? የት ብዬ ልፈልገው እንዴ? በጣም የቅርብ ጓደኛ ከነበረ የት እንደምትፈልገው ማወቅ ነበረብህ። ተይው በቃ ሁሉም አልፏል። አሁን አስጨነቅኩህ አይደል? ይቅርታ። የምን ጭንቀት ነው? አንቺ እኮ ሁሉን ነገር ማወቅ አለብሽ። እሺ እኔ ፍቅር ደግሞ ሆስፒታል መሄድ አለብኝ። ለምን? ቼክአፕ አለብኝ። አብረኸኝ አትሄድም? የዛሬም ብቻ አንቺ ብቻሽን ሂጂ። ከዚህ በኋላ ያለውን ቀን ግን አብረን እንሄዳለን። እሺ እኔ ፍቅር። እሺ በቃ አትቸገር፣ ብቻዬን እሄዳለሁ። አንተ እንግዳ አለብህ። ስለተረዳሽኝ አመሰግናለሁ። እሺ እኔ ፍቅር። በቃ ልሂድ። እሺ ምን እያደረግሽ ነው? ምን ሆነሻል? ምን ሆነሃል ፍቅሬ? አሁን ቢመጡስ ምን ይባላል? ትምጣ፣ እንደውም ግልግል ነው። እስኪ ቆይ ተረጋጊ፣ አትቸኩይ በእናትሽ። እሺ እኔ ፍቅር። አብርሃም ክፍሉ ነው ወይስ ወጥቷል? እኔ እንጃ፣ ወጥቷል መሰለኝ። ምን አይነት ዕዳ ውስጥ ነው ያለሁት? የምን ዕዳ ነው ፍቅር? ያንቺ፣ የቅድስት፣ የአብርሃም። የኔና የቅድስትን አውቃለሁ። የአብርሃም ደግሞ ምንድን ነው? ምን መሰለሽ፣ አብርሃም ጓደኛዬ ነበር። በአንድ ወቅት አብሮኝ ነበር የሚሰራው። አለቃውም ነበርኩ። ከዛስ ምን ተፈጠረ? በአጋጣሚ የተገኘ እድል ተጠቅሜ አጭበርብሬ ገንዘብ አገኘሁ እና ማንም አያውቅም ነበረ። ከዛ ግን ቀን ሲወልድ ነገሩ ታወቀ። ከዛ ሁሉም ሰው እጁን ወደ እኔ ተቋቆመብኝ ጀመረ። ከዛ እኔም ከስሬ አብሮኝ የሚሰራው አብርሃም ነበር። ነገሮቹን እንዳለ ወደ እሱ አላከኩኝ። ከዛስ? በእርግጥ አብርሃም ምን እንደሆንኩ ነገሩን ያደረግኩት አያውቅም፣ ግን በሰዓቱ እንድረዳው ጠይቆኝ ነበር። እና ረዳሁ?
አልረዳሁትም፣ ግን ትንሽ ጊዜ ታስሮ ከሀገር እንደወጣ ሰምቻለሁ። በጣም ነው የሚገርመው። እና አሁን ለምን እንደመጣ ታውቃለህ? አላውቅም፣ ግን አብርሃም ይሄን ነገር እኔ እንዳደረግኩ ስለማያውቅ ያን ያህል አያሳስብም። ምንድነው? እባክህ አማን አድነኝ። እንዴ ምን እንዳደረግልህ ነው የምፈልገው? እኔ አላጭበረበርኩም። መስክርልኝ። ባልሰራሁት ስራ እስር ቤት ሊያስሩኝ ነው። ይኸውልህ አብርሃም፣ ጓደኛዬን አውቃለሁ፣ ነገር ግን ይሄን ነገር ምንም ማድረግ አልችልም። ለምን? እባክህ አንተን እኮ ይሰማዋል። እባክህ አብርሃም። አልችልም፣ ነገርኩህ። አንድ ያለኝ ተስፋ እኮ አንተ ነህ። እባክህ አማን እሺ በለኝ። ተስፋዬ እኮ አንተ ነህ። እባክህ እንደውም ልንገርህ፣ ከኔ ጋር አብረህ መታየትህ ለእኔ ችግር ይፈጥርብኛል። እባክህ ቤቴን ለቀህ ውጣ። አንተም ልትከዳኝ? እባክህ ጨርሻለሁኝ። ቤቴን ለቀህ ውጣ። እኔም ቤቴን ለቀህ ውጣ? አሁን ሁሉም ነገር አልፏል። ጊዜው የኔ ነው። ሁሉም የእጁን ያገኛል። ህይወቴን፣ እድሜን የተጫወተብኝ ሁሉ አሁን ደግሞ በተራዬ እኔ እጫወትበታለሁ። በጣም የሚገርም ነው። ውበትሽ እኮ እንዳለ ነው። ትቀልድብኛለህ? የእውነቴን ነው። ገና ሳይሽ እኮ ነው ወዲያውኑ ወደ ድሮ የመለሰኝ። ድሮ እንዴት ደስ ይል ነበር። በህይወቴ እንደዛሬ ጊዜ ደስተኛ አልነበርኩ። እኔም የኔ ፍቅር፣ አንቺ እኮ ልዩ ነሽ። አንተም እኮ እንደዛው ነበርክ። ቅድስቴ፣ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። አማንን ቆይ ለምንድን ነው ያገባሽው? አንተ ምንም ሳትለኝ ጥለኸኝ ጠፋ። የት እንደማገኝ ብፈልግህም አጣሁ። የዛኔ ምን? ከብዙ ዓመት በፊት የልጅነት ፍቅረኛዬን የቀማችኝን ልጅ አማንን አግብታ አገኘኋት። እኔም እሷ ለመበቀል አማን ቤት ሰራተኛ ሆኜ የገባው። አማን የኔ ጓደኛ እንደነበር አታውቂም ነበር? በፍጹም አላውቅም ነበር። የሚገርም ነው። የፈጣሪ ነገር የድሮ ፍቅሬን አዙሮ ሲያመጣልኝ በጣም ነው የሚገርመው። አማን ነበር ህይወቴን ያመሰቃቀለው። እንዴት? ካንቺ ልጠፋ የቻልኩት አማን በሰራው ወንጀል እኔ ላይ ለጥፎ ከዛ እኔ ታስሬ ነው። ከዛም ምን አደርጋለሁ አንቺን ጥዬ ሀገር ለቅቄ ሄድኩ። በጣም ነው የሚገርመው። አማን በጣም መጥፎ ሰው ነው። እንዴት? አልገባኝም። እኔ ላይ ብቻ አይደለም አንቺም ላይ መጥፎ ነው። ደግሞ ይሄንን ያልኩሽ ቅድስቴ አንቺ ወደ እኔ እንድትመጪ ብዬ አይደለም፣ የራስሽን ውሳኔ እንድትወስኚ ነው። አልገባኝም አብርሽ። ዮሐና አርግዛለታለች። እሷም ክደውሻል። እኔም ጠርጥሬ ነበር። ለካ ለዛ ነው ሳትነግረኝ የመጣችሁ። አስታወስኩ። አዳም አብረው ነበሩ። አይዞሽ የኔ ፍቅር፣ ከእንግዲህ ነው ያለውልሽ። ምንም አያረግሽ። እሺ አብርሽ።
አመሰግናለሁ። እኔ ምን አረኩልሽ? ፈጣሪ ሊከሰኝ ነው የልጅነት ፍቅረኛዬን በድጋሚ ያገናኘኝ። ችግር የለውም አትጨናነቂ። እሺ አንቺ የቅድስት ጓደኛ ነሽ አይደለ? አዎ አብረን የተማርነው። አሁን አዳማ ነው የምኖረው። እና እዚህ እንዴት መጣሽ? ለስራ ጉዳይ መጥቼ። እና እንዴት ነው ተሳካልሽ? በሚገባ እየተሳካልኝ ነው። ብዙም አልቆይም፣ ተመልሼ እሄዳለሁ። ደግሞ ሳልነግርህ ማለፍ አልፈልግም። በጣም ቆንጆ ነው። እውነት ነው። አመሰግናለሁ። አንቺም ቆንጆ ነሽ። ቆንጆና ብቻውን ምን ይሰራል ብለህ ነው? እንዴት ማለት ያልገባኝም። ያው በጊዜ ካልተሰበሰቡ ነው። ቆይ እንደውም ሌላ ላሳይሽ። አየሽ ይሄን? ያንተ ፎቶ ነው? ጭራሽ አንተን አይመስልም። ታዲያ የማን ነው? አሪፍ ነው አይደል? አዎ። እንዴ እዚህ ናችሁ እንዴ? እንዴት ነህ አማን? ትንሽ እረፍት ላድርግ ብዬ እኮ ነው። እናቺ ወሬኛ ረበሸች አይደል? አይ ተኝቼ ስነሳ ነው የመጣችው። እንደውም ስለመጣች ደስ ብሎኛል። እሺ በል ተነሳ፣ እስኪ ዛሬ እንኳን ውጪ ወጣ ብለን እንምጣ። እንደውም ደስ ይለኛል። እንደውም ከሰዓት የሆነ ቦታ ቀጠሮ አለኝ፣ በዛው እንሄዳለን። በጣም አሪፍ። ከኛ ጋር ትወጫለሽ? አይ ይቅርብኝ። ከቻልክ ግን ቶሎ ተመለስ፣ ማውራ ነገር አለ። እንሂድ በቃ። ትሄጂ ግን ደስ ይለኝ ነበር። ለምን አትሄጂ? አክሽን። ሄሎ ጓደኛዬ፣ እንዴት ነሽ? አለሁልሽ። እኔ ተጠፋፋን አይደል? ምን እባክሽ አዲስ አበባ እኮ ነው ያለሁት። የሆነ ስራ ጀምሬ። ምን መሰለሽ፣ በሚስት መሀል ያለ ስለላ ጀምሬ እኮ ነው። አንቺ ደግሞ ባለፈው ነግሬሻለሁ ነበር። እንዴት ረሻለሽ ማለት ነው? እኮ የማን ድሮ ሚስት ቅጥረኛ ነኝ። ለምን ማለት ጥሩ። እሷን ፈቶ የኔን ጓደኛ አግብቶ አልነበረ? እሱን ለመበቀል ነው። አዎ አሁንማ ጥሩ እየሄደልኝ ነው። አርግዣለሁ ብዬ የውሸት ዲኒ ያሳይቼዋለሁ። ለምን ቤቱ አይፈርስም? በቃ እሺ፣ የደረስኩበትን ላለቃዬ ማሳወቅ ይኖርብኛል። እደውልልሻለሁ። ቻው። ምን ተፈጥሮ? ማስነገጥከኝ እኮ። አስደነግጦሽ አይደል? ገና ምን አይተሽ? አንቺ ተጫወትሽብኝ አይደል? ህይወቴ ውስጥ ገብተሽ ህይወቴን በጠበጥሽው። ተፈጥሮ ነው። ምን ተፈጥሮ ነው? ዝም በይ አንቺ ውሻ ነሽ። እሺ ውሻ ነሽ። ተጫወትሽብኝ። ይኸውልሽ እኔ አንቺን ገድዬ ህይወቴን አላበላሽም። ተነሽ፣ ለቀቂ። ውጪ። ወይኔ አብርሃም፣ እሺ የት ነው ያደረኩት ይሄን ፋይል? አሁን ወይኔ ጉዴ ፈላ። ቆይ አብርሃም ወረቀቱን ፍለጋ ነው እንደመጣው?
ወይኔ ጉዴ! ይህንን ፋይል አገኘው ማለት አብርሃም ተበቀለኝ፣ ገደል ነው የሚከተኝ። ቆየት አድርጌው ነው እንዴ? ምን እያደረግሽ ነው? የሆኑ ወረቀቶች እየፈለኩ ነው። እንዴ እነዚህ ወረቀቶች እኮ የኔ ናቸው። አንተ ደግሞ ያንተ ማለት የኔ ማለት አይደል እንዴ? እሱማ ነው፣ ግን በጣም የሚያስፈልጉኝ መረጃዎች ስለሆኑ በእናትሽ አደራ እንዳይጠፋ፣ ምንም ወረቀት እንዳይጠፋ። እሺ ችግር የለም። እሺ በቃ ሳሎን ነኝ። በእርግጠኝነት ቅድስት ያን የወሰደችው ፋይል እሱን ነው። ቆይ ምን ሊያደርግላት ነው? እሺ ግን እኔ ፍቅር አሁን ሁለታችሁም ያረገዛችሁት የውሸት መሆኑን ሲያቅ ምን እንደሚል ባየው። የሰይጣን ስራው ቢናገረው ምን ይገርማል? ጊዜው ይቆያል እንጂ ሁሉም የእጁን ያገኘዋል። አማን ግን አሳዘነኝ። ይህን እኮ ልጅ አገኘው ብሎ ልብስና ብዬ ገዛ ይሆናል። ምንድን ነው የምሰማው? ምንድን ነው? እናንተ ከሃዲዎች ናችሁ። እሺ አንተ ነህ ከሃዲው። እኔ ባልሰራሁት ስራ አስባረኸኝ ህይወቴን ያመሰቃቀልከው። በታመንኩልህ ዝቅ ባልኩልህ ላይ ሊጋርበት ጫወትብኛለህ። ስም አንተ የምትናገረበት አንደበት የለም። እሺ ከዚህ በኋላ አይኔን ማየት አልፈልግም። እባክሽ ቅድስት፣ ይኸውልሽ ምንም እንዳታምኛቸው፣ ሁሉም ነገር ውሸት ነው። እኔ ማንንም አልሰማም አያለው እንጂ። ይኸውልህ አሁን አንድ ነገር ተባበረኝ፣ የኔን ቦታ ቀይረኝ። እኮ ሚስቴን አይደለም። ይኸውልህ አንተን ወደ እስር ቤት፣ ከዛ ደግሞ ልክ አንተ እንዳልከው ሚስትህን ደግሞ ለኔ። የወረቀት ስራዎቹ እንዳላልቀዋል አታስብ። እናንተ ውሾች ናችሁ። እሺ ካዳችሁኝ አይደለ? ውሾች። ራስ ነው ውሻ። ይውጣው። እኔ አዎ ይውጣ።